አረ ፈጣሪው ይሄ ኑሮ መወደድ ምን ይባላል? እስካሁን ህዝቡ ልጉም አለ እንደተመቸው ነገር ባለሱቅ አቤት ሰውዬ ጆሮ አይሰማም እንዴ? ምንድነው እንደዚህ? አቤት አልኩ እኮ ምን ፈልጋለህ? እንካ ሞዴስና ሁለት ጁስ ስጠኝ ቶሎ በል። ምንድነው? ብር ነው ሁለት ጁስና አንድ ሞዴስ ስጠኝ እኮ። ብር ጨመራ ታዲያ 100 ብር ጨምር። እዚህ ላይ ብር ያስጨምራል። ለምን? ሞዴስ ተወዷላ። ለምንድን ነው የተወደደው? ሰውዬ የምገዛው እናንተ ነጋዴዎች ስትባሉ ደግሞ በቃ ሴት ልጅ የላችሁ እናት የላችሁ ማክስት የላችሁ እንዴ? ነገሮች ሁሉ ላይ አስፈላጊ የሆኑ ነገሮች ላይ እንደዚህ ዋጋ መናር ምንድነው? ሰውዬ ትገዛለህ? አገዛም ከየት አምጥቼ ልግዛ? አሁን በእናንተ ዋጋ መናር ምክንያት እህቴ ላይ አልድረስላት እንዴ? ታማለች እያልኩ ነው። ሞዴሱን ስጠኝና ልሂድ። ማገዛ ከሆነ ሄድ ከዚህ። እንዴት ነው የምታስቡት? ቆይ እናንተ ነዳጅ እንዴት ተወደደ እንዴ? ሰውዬ አማል እንዴ? ለገዛ ነው የመጣው እና ለገዛማ ነው የመጣው። የባጃጅ ሹፌር እንደሆንኩ ታውቃለህ? አዎ አውቃለሁ። ቤንዚን 2 ወር ስሰለፍ አቃተኝ። በቃ ገንዘብም የለኝም። ስጠኝ ሞዴሱን ይዤ ልሂድላለህ እኮ። ብር ጨምር እኮ ነው ያልኩ። ሰውዬ አማል እንዴ? እናንተ ግን ሴት ናት እህት፣ ሴት ናት እናት፣ ሴት ናት የሚለውን ዘፈን እንኳን እየሰማችሁ አታዝኑም ትንሽ? አረ በእግዚአብሔር ተው። ለእህት ለድረስና አይደለም እንዴ? ከዚህ አንተ ሌባ ሲጀመር ሌባ ነው መሰለኝ። እናንተ በቃ ስራችሁ ገንዘብ ላይ ብቻ ሆነ። ነጋዴው ስትባሉ መስመር ላይ እንገናኛለን። ዳ የት ሄዶ ይኑር?